ግራም ፎቶ ከላክን ወይ ቪዲዮ ከላክን በኋላ የላክንለት ሰው ከሁለት ጊዜ በላይ እንዳየው እንዴት እንደምናደርግ ነው ማሳያችሁ። ወደ ኢንስታግራም እንገባለን። ከዛ ላይ ቴክስት ወደምንላላክበት እንገባለን። ከዛም ቴክስት ወደምንልክበት አካውንት እንገባለን። እናም አሁን እኛ የፈለግነው ፎቶ ወይ ቪዲዮ ከላክን በኋላ ያ ሰው ከሁለት ጊዜ በላይ እንዳያየው ነው። እናም ከታች የምናገኘውን የካሜራ ምልክት እንነካዋለን። ውስጥ ከገባን በኋላ ከታች ወደምናገኘው ወደ ፎቶ ምልክቱ እንገባለን። ከዛ በኋላ መላክ የፈለግነውን ፎቶ ሊሆን ይችላል ወይ ቪዲዮ እንመርጣለን። እኔ ለእናንተ ለማሳየት ይሄኛውን ፎቶ እጠቀማለሁ። እታች ኪፕ ኢን ቻት የሚል አለ። ከዛ ኪፕ ኢን ቻት የሚለውን እንነካለን። ልክ ስንነካ ዋን ቪው የሚል ይመጣል። ለቪው ዋንስ የሚል ይመጣል። ቪው ዋንስ የሚለው አንድ ጊዜ ካየው በኋላ ፎቶውን እንዲያጠፋው ነው። ከዛ ደግመን ስንነካው ደግሞ አለው ሪፕላይ የሚል ነው። ከዛ ይሄ ደግሞ ሁለት ጊዜ ካየን በኋላ ፎቶውን እንዲያጠፋው ነው ማለት ነው። ስለዚህ እኛ አንድ ጊዜ አይቶ እንዲያጠፋው ነው የምንፈልገው። ቪው ዋንስ የሚለው ላይ እናደርግና ሴንድ እንለዋለን ማለት ነው። ከዛ አሁን የላኩለት ሰው አንድ ጊዜ ካየው በኋላ ያጠፋበታል ማለት ነው።